ሰላም ሰላም ውድና የተከበራችሁ ውድ ያሬች ኤንድ ሰኒ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር አምላክ የተመሰገነ ይሁን። በጣም ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም? እንኳን አደረሳችሁ። ኢድ ሙባረክ ብያለሁኝ። እንዴት ናችሁ? በዓል እንዴት ነበረ? ውሎ እንዴት ነበረ? እንዴት አሳለፋችሁ? ዘንድሮ ምን ይመስል ነበረ? የ2025 በእኛ ማለት ነው በዚህ ባረቡ እና እንዴት ነበረ? ከዛሬ አመቱ የዘንድሮ በምን ይለያል? እንዴት እያሳለፋችሁ ነው? ያው አመት በዓል ይቀጥላል፣ ገና አላለቀም ማለት ነው። እግዚአብሔር ይመስገን ብቻ ደስ ይላል። እኔ በጣም ደስ ብሎኛል ከምንም በላይ ማለት። በመጀመሪያ ግን ለዚህ ቻናል አዲስ ከሆናችሁ ላይ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ተቀላቀሉኝ። ነባሮቹ ደግሞ ኮሜንት ላይክ ያደርጋችሁ አበረታቱ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ዛሬ እግዚአብሔርን ላመሰግን ነው ከምንም በላይ መጣሁና እንዲሁም እንኳን አደረሳችሁ ለማለት ያክል ነው። ሰው እስከ መጨረሻው አብራችሁ ቆዩ ማለት ነው። ትንሽ ድምጼ ልክ አይደለም፣ ድካም ምናምን እንቅልፍ ተደማምሮ የዛ ውጤት ነው ማለት ነው። እንግዲህ ሰሟችኋል ብዬ ተስፋ አደርጋለሁ። ጮክ ብዬ ለማውራት እሞክራለሁ፣ ግን በጣም ደክም ብያለሁ። እና እንዴት አላችሁልኝ? ደህና ናችሁ ወይ? እንዴት አገኛችሁት ረመዳንን? ረመዳንን ጨርሰን ኢድን ማለት ነው። ስጦታው ሀዲያው ምን ይመስላል? እግዚአብሔር ይመስገን። እኔ ስጦታ ስላለመድኩኝ ብዙም አልጓጓም ማለት እንግዲህ ለረጅም ዓመት አሳልፍ ያለው በሀገር ላይ ስጦታ ተሰጥቼ አላውቅም። ግን ብር ያው የተወሰነ ብር እሰበስባለሁ ማለት ነው ለካርድ ምናምን። ከዛ ውጭ ግን ያው ዘንድሮ በተለይ በጣም ቀዝቅዟል። ኑሮ ውድነቱ በእኛ ብቻ ሳይሆን በአረቦቹም ነው የገባው ማለት ነው። እና ዋናው ነገር እግዚአብሔር አምላክ እንኳን በሰላም አስጀምሮ በሰላም አስጨርሰን የሚለው ነገር ነው። በተለይ ለእኔ እጅግ ፈታኝ፣ እጅግ ከባድ፣ እጅግ በጣም እንጃ የሚያስጠላ እንትን ውስጥ ሆኜ ያለፍኩበት ረመዳን ነው። በጣም ነበር የፈራሁትኝ ማለት ከስራ አንጻር ያው ፎቅ ሰርቼ ታች እንደ ማውረድ መጠን እዤ ስወርድ የሆነ ነገር ቢከሰት እንጃ በጣም ነበር የፈራሁትኝ ከነበርኩበት ሁኔታዬ እና በጣም ነበር እግዚአብሔርን የለመንኩት። በሰላም በቃ አልቆ የማይበትን ቀን አሳየኝ ነበር ያልኩትኝ እና እኔ ዛሬ ከምላችሁ በላይ በጣም እግዚአብሔርን ላመሰግነው ፈልጋለሁ። ያልፋል ያላልኩት 1 ወር ሳይሆን 1 አመት ራሱ ከዛ በላይ መስሎ ነበር የታየኝ። በጣም ነበር የከበደኝ ስራው ምናምን ሳይሆን በቃ ኖርማሊ የነበርኩበት ነገር በጣም ያስጠላ ነበር እና በቃ እዤ ስወርድ ትኩስ ሾርባ ነው። በጣም ብዙ ጊዜ ነው ከ10 በላይ ነው የምመላለሰው እና ወይ የሆነ ሀሳብ ውስጥ ገብቼ የያዝኩት ሾርባ ድንቅፋ አድርጎኝ ብዙ ጊዜ አሸራቶኝ ስለሚያውቅ ደረጃው ምናምን ላይ ተገልብጦ የሆነ ጉዳት ያደርስብኛል። የሆነ በቃ በጣም ነበር እየፈራው የነበርኩት እግዚአብሔር በሚያውቀው። ግን እግዚአብሔር እንደኛ አይደለም። የውስጤን ስላየ ነው መሰለኝ አንድም ነገር ሳልሆን ስቲል የሴትዮዋን ጭቅጭቅ እንኳን አስትቶልኝ 1 ወር ሙሉ ምንም ነገር ሳትለኝ እግዚአብሔር ይመስገን በሰላም አልቆልኛል። እና እንጃ ከምላችሁ በላይ ነው እግዚአብሔርን ደስ ያለኝ። ይህን ያህል ዓመት ቆይቼ በመጨረሻ ዓመት ላይ የሆነ ችግር እንዳይደርስብኝ በጣም ፈርቼ ነበረ። ከነበርኩበት አንጻር ጆሮዬን አሞኝ ነበረ በጣም ብቻ ከምላችሁ በላይ እኔ እንጃ። በስመ አብ አንዳንዴ የሚወደውን ሰው ነው እግዚአብሔር የሚፈትነው የሚባለው እውነት ነው ብዬ ነው የማስበው። ማለት እንደኔ ሁኔታ እኔ እንጃ በዛ መንገድ የምጨርስ አልመሰለኝም ነበር። ግን እንደ ፈጣሪ ኃይልና ብርታት ሆኖኝ በጾም በሰላም አልቆልኛል። እግዚአብሔር ይመስገን፣ ክብሩን ሁሉ እሱ ይውሰድ። በቃ እኔ እንጃ እና በሰላም አልቆልናል። እግዚአብሔር ይመስገን። እንግዲህ የዛሬ ዓመት ግን ፈጣሪ
እንደው አያደርሰኝ እዛ ነው የምለው። ማያደርሰኝ ስላችሁ እዚህ ሀገር ነው ያልኩትኝ። በሰላም ወደ ሀገራችን ይመልሰን። እውነት የሰው ሀገር የሰው ነው፣ ምንም አይሞላም። ሁሌም ጎደሎ ነው። በዚህ ምድር ላይ ስትኖሩ ምንም የሚሞላ ነገር የለም እና ቆርጠን ካለርን በስተቀር መቼም ይለቀናል ብዬ አላስብም። ቆራጦች መሆን አለብን እና እኔ እንጃ። በስመ አብ ወልድ የዚህን ያህል አንዳንዴ እኔ በእውነት ራሴን ራስ ቆም ብዬ ሳስብ ቆይ የዚህን ያህል ምንድን ነው? ስንት ዓመት ለመኖር ነው? ምን አለ ለነፍሳችን እንደዚህ ብንለፋ እንደዚህ ብንሰቃይ ብዬ እላለሁ እና እንጃ ከምላችሁ በላይ ነበር የከበደኝና እግዚአብሔር ይመስገን በሰላም አልቆልኛል። ለቀጣይ ደግሞ እግዚአብሔር አምላክ ያቅልኛል። እስካሁን ጠብቆ እዚች ቀን ያደረሰኝ አምላክ እስቲ እኛንም ጾም ደግሞ በሰላም ጨርሰን ትንሣኤውን ያሳየን ፈጣሪ። ያው እኛ ስለ ዛሬ ስለአሁን ስለዚች ደቂቃ እንጂ ስለ ነገ ስለ ቀጣይ የምናውቀው ነገር የለም። በነገራችን ላይ እኔ እንጃ አላድላ አንዳንዴ ብዙ ነገር አስባችሁ ያሰባችሁት ደግሞ በማይሆን መንገድ ሲሄድባችሁ ብዙ ነገሩ ያስጠላችኋልና እኔ ስለ አሁኗ ስለዚች ደቂቃ እንጂ ስለ ነገ ምን እንደሚፈጠር ስለማላውቅ ማለት እንትን ማለት ትቻለሁ ማለት እችላለሁ። ማለት ነገ እንደዛ አደርጋለሁ የሚለው ነገር በቃ ተስፋ የሚባለው ነገር በጣም እኔ እንጃ ብቻ ከባድ ነው። እንዲህ ልላችሁ አልችልም። ሆድ ይፍጨው በሚለው እንለፈውና ስለ ሁሉም ነገር እግዚአብሔር ይመስገን። እና እንዴት ነበረ ኢድያ? እንዴት ነበረ ስጦታው ምናምን እንዴት ነበረ? ያው እኔ የተወሰነ ብር ለካርድ ምናምን ብር ሰበስባለሁ። ስጦታ ግን አልለመድኩም። ያው አላለመዱኝም ማለት ነው። ዘንድሮ ግን በጣም ነው የቀዘቀዘው ነው ስነግራችሁ። ችግር ማለት ነው ችግር በየሀገሩ ነው የገባበት። ረብስ በየሀገሩ ማለት ከዛሬ አመቱ ዘንድሮ በጣም ነው የቀዘቀዘው ከምላችሁ በላይ። እኔ እንጃ ብስማ የመጨረሻ ነው ቅዝቅዝ ያለው እና ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ለእኛ ስጦታ ሳይሆን ሌላም ይገባን ነበር፣ ግን ደግሞ የመጣንበትም ስራችንም ስለሆነ ስጦታ ሰጡን አልሰጡን አይ ዶንት ኬር። ዋናው ነገር እንኳን በሰላም አለቀልን። ግን አንዳንድ ቤት እኔ እንጃ ብስማ የአንገት ወርቅ፣ የጣት ወርቅ፣ የጆሮ ወርቅ፣ ብር ራሱ በቃ ስጦታ በስጦታ ሲሆኑ አያለው። አንዳንድ ቤት ደግሞ ጭራሽ ደግሞ አንድ ብርም የማይሰጡም አሉና እኔ እግዚአብሔርን አመሰግናለሁ። ያው እንደነገርኳችሁ ለካርድ ቢያንስ እችላለሁ ማለት ነው እና ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ለሙስሊሞቹም የዓመት ሰው ይበላችሁ፣ ለቀጣይ ዓመት ያደርሳችሁ ነው የምለው። እኛም ደግሞ በሰላም እንግዲህ ለትንሣኤው ያብቃን። እኛም 3 ሳምንት የቀረን ኦልሬዲ እኛም እየጨረስን ነው። እግዚአብሔር አምላክ ሀገራችንን ሰላም ቢያደርግልንና እኛም ደግሞ ወደ ሀገራችን ገብተን አርፈን ብንሞት እውነት እኔ እንጃ እግዚአብሔርም እኔ እንጃ ሰለቸው መሰለኝ። እውነት ሰላም ቢያደርግልንና እኛም ባረፍን ያንን እንደዚህ ሂደን ምን እንሆናለን እያልን እኛም በሰው ሀገር ቀረን እና ብቻ ምን እንደምላችሁ አላውቅም። ያለው ነገር ያስጠላል፣ የምሰሙት ነገር ያስጠላል። አይደን ነው እግዚአብሔር አምላክ ለእኛ ሲል ተገረፈ፣ ተተፋበት፣ የሸዋ አክሊል ተደፋበት፣ ብዙ ነገር ሆኖ እኛን ነፃ ወጣን። ለፍቅር ለእኛ ፍቅር ሲል ራሱን አሳልፎ ሰጠን። እኛ ግን ማለት አይደን ነው እንዴት እንደሆነ እርስ በርሳችን እየተጨራረስን ነው እና እግዚአብሔር በቃችሁ ብሎን ወንድምና ወንድም ናችሁ በቃችሁ ብሎን ሀገራችንም ሰላም ሆኖልን እኛም ስደት በቃን ብለን በሀገራችን አርፈን ንጹህ እንቅልፍ ተኝተን የምንሞትበት ቀን ናፍቀኝ ለእኔ በራሴ ማለት ነው። እግዚአብሔርን እምላችሁ ብቻ ያንን ቀን እናፍቃለሁ። እግዚአብሔር በቃችሁ የድሃን እንባ በቃችሁ ብሎ የሚያብስበትን ቀን ያምጣልን። ቤተሰቦቻችንም እስከ መቼ ተሳቀው? እውነት እኔ በጣም ነው የሚያሳዝኑኝ። እኛ እዚሁ ነን በወሬ ደረጃ እንዲህ እየተሳቀቅን
እነሱ እዛው ያሉት እንዴት እንደሚሆኑ አላውቅምና እሱንም ሁሉንም እግዚአብሔር በቃችሁ ብሎን አንድ አድርጎን የሰላም የፍቅር ትንሣኤ እንድናከብር ያድርገን። በውጭም በሀገር ውስጥም ያላችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት የክርስቶስ ሰላም ይብዛልኝ እያልኩኝ ሁላችሁም በጸሎት ወደ ፈጣሪ መጮህ አለባችሁ ብዬ ነው የማስበው። ሁላችንም አንድ ሆነን ወተን ብንጸልይ እግዚአብሔርን ብንለምነው እርግጠኛ ነኝ የሆነ ነገር የሆነ መፍትሄ እናገኝ ነበር። ግን አንድ አይደለንም። ውስጣችን ንጹህ አይደለም። ውስጣችን ቆሻሻ ነው። በንጹህ ልባችን ነው ወደ ፈጣሪ ብናለቅስ ብንጸልይ ሁሉ ነገር ሰላም ይሆናል ብዬ አስባለሁ። እና ሁላችሁም በቻላችሁት መጠን በንጹህ ልባችን እየጸለይን እግዚአብሔርን ሀገራችንን ሰላም እንዲያደርግ መለመን አለብን። በተረፈ ሰላምና ፍቅር በያላችሁበት ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። መልካም ኢድ በድጋሚ ኢድ ሙባረክ ብያለሁ። በድጋሚ ሰላም ለእናንተ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። እወዳችኋለሁ።